ለሰው ልጅ በጣም ጥሩ መሆን በጣም ይጎዳል። ለማንኛውም ሊሆን ይችላል። ለማንኛውም ሰዎች በጣም ጥሩ አትሆኑ። በጣም ጥሩ ስትሆኑ የሰው መጫወቻ፣ ሰው ሊጎዳችሁ በቀላሉ የሚችል ትሆናላችሁ። እኔ ጥሩ ሆኖ በመቅረቤ ጥሩ ሁኜ በመቅረቤ ያገኘሁት ነገር ጉዳት ነው። ጉዳት በጣም ነው የተጎዳሁት። ለሰው ልጅ በጣም ጥሩ ነኝ ማለቴ ጥሩ ነኝ በምለው አቅሜ ማለት ነው። የሰው ልጅ መቼም ልጉዳው ብዬ አስቤ አላቅም። ሰው ግን እኔን ይጎዳኛል፣ ያስለቅሰኛል፣ ያስተክዘኛል፣ በጣም ውስጤን ይሰብረዋል። መመለስ እንኳን የማልችልበት እስከምሆን ድረስ በጣም ነው የሚጎዳኝ እና በጣም ጥሩ አትሁኑ። ጥሩ ስትሆኑ ለዛኛው ሰው አይደለም ጥሩ ሆናችሁ የምትገኙት። ጥሩ በመሆናችሁ ራሳችሁን ጎርታችሁ ነው የምታገኙት። እና የማምላችሁ ነገር ቢኖር ራሳችሁን መጠንና ገደብ ባለው ነገር ሆናችሁ ህይወታችሁ እንዲቀጥል መሆን አለበት እንጂ ለዛ ሰው ጥሩ ሆናለሁ እያላችሁ ራሳችሁን ለመጥፎ ነገር ባታጋልጡ እላለሁ። በጣም 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 ይጎዳል። ከትንሽ እስከ ትልቅ ሰው በተባለ ሁሉ የተጎዳው ሰው ነኝ እኔ። ምንም ለኔ አንድም ሰው ሲያስብልኝ አይቼ አላቅም። እኔ ግን ለሰው ልጅ በጣም አስባለሁ። በጣም ማሰብ ጥሩ ሆኖ ሳለ ግን ደግሞ ጉዳቱ ጥፍ ሆኖ ሲመጣ አለማሰብን ትመርጣላችሁ። እና ልል ነገር ቢኖር የሰው ልጅ ማለት ከባድ እንደሆነ ነው የተረዳሁት። መጥፎ ባንሆንም ጥሩ መሆን ግን ሲበዛ ጥሩ አይደለም እና አሁን ላይ ከምችለው በላይ ስለሆነብኝ ነው ለእናንተም ልናገር የመጣሁት። ጥሩ የሆናችሁ ሰዎች ጥሩነታችሁን ገደብ ስጡት። ገደብ ሲኖረው ማንም ሰው ያከብራችኋል። በጣም ጥሩ ስትሆኑ ደግሞ ጅልነት፣ አለማወቅ፣ ምንም የማታውቁ አድርገው ነው የሚገምቷችሁ እንጂ ለኛ ብለው ነው ለኛ አስበው ነው አይሉም። እናማ ራሳችሁን ለራሳችሁ ጠብቁት። እኛ መጀመሪያ ስንኖር ነው ለሰው መኖር የምንችለው። ግን ደግሞ እንዳንኖር እነሱ ሲጎዱን በሽተኛ እንሆናለን። ራሳችንን እንዳናቅ፣ ራሳችን እንዴት መምራት እንዳለብን እንዳናቅ። የሰው ልጅ ጭንቅላቱ ከተጎዳ ማሰብ አይችልም። ካላሰብን ደግሞ መኖር አንችልም። ማለትም የሰው ልጅ ጭንቅላቱ ከተጎዳ እብድ ነው የሚሆነው። እብድ ሆነ ማለት ደግሞ ምንም እያገናዘበ አይደለም። ብስጭት፣ ጭንቀት ብዙ ነገርን ያመጣል። የጤና ጉድለትን ያመጣል። ለዛ ለሰው ከመኖር በፊት ለራስ መኖር እንደሚቀድም ልነግራችሁ ነው። ለራሳችን መጀመሪያ እንወቅ። ራሳችን ስንጠብቅና ስንወድ ራሳችን ለወደድን የሚወደን ብዙ ነው፣ የሚያከብረን ብዙ ነው። እኛ እኮ የምንኖረው ለራሳችን ነው። ለእነሱ ስንኖር ግን እንደ ጅልና እንደ ሞኝ ይቆጥሩናል። እኛ ራሳችን አክብረንና ወደን ስንኖር ግን ለራሳችንም ኖረን ተከብረንም እንኖራለን። እና እዚህ ላይ የተረዳሁት ነገር ጥሩ መሆኑ መጥፎ ሆኖ መጥፎነት ጥሩ ሆኖ ነው ያገኘሁት። እና ራሳችንን እንሁን፣ ራሳችንን እንጠብቅ። ራሳችን ስንሆን ነው የፈለግነው ቦታ መድረስ የምንችለው። እና ራሳችንን እንሁን ለማለት ነው። አመሰግናለሁ።